በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላትና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል ይችላልና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲያው ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። ቅዳሜ በተለይ እሁድ ብቻ ነው የማይቻለው እንጂ ቅዳሜ በተለይ እስከ 6 ሰዓት እስከ 7 ሰዓት እንድንቆይ መጽሐፍ ይፈቅዳል። መጽሐፍ ሃይማኖተ አበው ላይ ተቅመ እስከ 6 እስከ 7 ቢቆይ አንድ ሰው ችግር የለበትም ማለት ነው። አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። ስለዚህ በረከት እንዳያልፈን ብዙ ህብስት የያዙ በረከት የያዙ ጸበል ይዘው የሚኖሩ ስውራንን ልናገኝ እንችላለን። በረከት እንዳያልፈን ሁልጊዜ ጾመን ላበላላችን መጠን ይኖረው። ማታም እንዲው መብልን ካነሳው ማላይቀር እንዲው ይነሳ ጥሩ ነው። ማታም በጊዜ እራት ብሉ። ማታ መጥኖ የሚበላ ሰው እንቅልፉ ጤና ነው ይላል። እንቅልፉ ምንድነው? ሰው አብዝቶ ሲበላ 2 ባህሪው ይበዛል። ምኑና? የውሃ ባህሪውና የእሳት ባህሪው ሰለጥናል። ከመሬት ከሰውነታችን ስንተኛው ነው ውሃን የሚለው? አቤት እንጃ እንግዲህ እናንተ ሳይንስ ያውቃል። እንግዲህ ዞሮ ውሃ ይበዛል። ዞሮ ውሃ አለ። ስለዚህ ሰው ተመልከቱ፣ ጤፍም ዳቦም ብትበላ ቂጣም ብትበላ ቆሎም ብትበል ውሃ አለው። እዚያ በላይ ደግሞ ውሃ ተጠጣበታለ ደግሞ ራሱን ውሃውን ብቻውን እዚያ ውሃ ይበዛል። ውሃ ሲበዛ ምን ያደርጋል መሰላችሁ? ይሰጥማል ሰውየው። ከዚያ በኋላ ተመልከቱ ሰውነቱ በዚያ ሲሰጥም የሰውነቱ ኃይል አንደኛ ተመልከቱ ህዋሳት መንቃት የሚችሉት ስራ ሳይበዛባቸው ሲቀር ነው ይላል። ተመልከቱ ቅዱስ ጎርጎርዮስ እንደሚለው አንድ ሰው ንቁ መሆን የሚችለው የሰውነት አካሎቹ ስራ ካልበዛባቸው ነው። ለምሳሌ የሰው ልጅ ከሚቀመጥና ከሚተኛ ምግቡ የሚፈጭ ምን ሲሆን ነው? ሲቀመጥ ነው ሲተኛ? አቤት ከሚንቀሳቀስና ከሚተኛ ሲተኛ ነው የሚፈጨው። በጣም የሚገርም ማለት እናንተ ይመስላችኋል ተንቀሳቀስ እንደው የበላው እንዲጎድል እንቅስቃሴ አያጎልም። የሚያጎለው የበሉትን መተኛት ነው። ከዛ ስለዚህ ተመልከቱ ሰውየው አምሽቶ ሲበላ አምሽቶ ከበላ ምን ይሆናል መሰላችሁ? አምሽቶ ሲበላ ውሃ ባህሪው ይሰጥማል። ያ ውሃ ባህሪው የእሳት ባህሪ ማለት የመሬት ባህሪውን ያከብደዋል፣ ያሰጥመዋል። ከዚያ በኋላ የሰዓቱም የነፋሱ ሰው የሚነቃው በነፋስ ባህሪው ነው። በነገራችሁ ላይ በነፋስ ባህሪው ቀሊል ነፋስ ቀላል ነው። የነፋስ ባህሪው ነፍስ ንቁና ስጋዋን ለመቀስቀስ ያግዛታል። ከዛ የነፋስ ባህሪና የእሳት ባህሪን ያለው ወኔ የሚሰጠው ደግሞ ንቁ የሚያደርገው እንደተመልከቱ የተፋጀ ሆኖ በወኔ እንዲያስብ በጉልበት እንዲያስብ እንዲዘምር እንዲቆም እንዲሰግድ አቅም ደግሞ የሚሰጠው የእሳት ባህሪ ነው። የእሳት ባህሪንና የተመልከቱ የነፋስ ባህሪን ምን ያደርገው መሬት ባህሪና ውሃ ባህሪ ይጫኑታል። እዚያ በኋላ ይጫነውና ያንን ለማስወገድ ህዋሳቱ ስራ ይበዛባቸዋል ማለት ነው። ስለዚህ ሰውየውን ማንቃት አንድ ስራ፣ ምግቡን መፍጨት አንድ ስራ ይሆንባቸዋል። እዚያ በኋላ ከዚህ ሁሉ ነገር ግን ሰውየውን አስተኝተው ምግቡን ይፈጫሉ ማለት ነው ህዋሳቱ። ስለዚህ ሰውየው በጊዜ ካልበላ በሰዓት መንቃት አይችልም። በተለይ ማታ ብዙ ውሃ አብዝቶ መጠጣት ነቅቶ ሌሊት ለጸሎት ለመነሳት አይመችም። ስለዚህ መጥኖ መብላት እንቅልፉም ባህር ሲከታችሁ ገደል ሲከታችሁ እንትና ጋር ሲያጋባችሁ የሚያድረው ሰይጣን ሁሉ የማታ ውሃ መጠጣትና ማታ መብላት ነው። ስለዚህ ሰው ሲጎርስ መጥኖ ሰው ዓይን የሚከፋ የለም ይላል ሲራክ መጽሐፈ ሲራክ ምዕራፍ 34 ላይ ሰው ዓይን የሚከፋ የለምና መጥነህ ብላ። ምግብ ሲቀርብልህ ምግቡ ምን ያህል ነው ብለህ አታጋን ይላል። ማለት ነው በስቶ ሲቀርብ እሰይ ዛሬ እንደ ሆዴ እስኪሞላ በላለሁ አትበል። ትንሽ ሲቀርብ ደግሞ ይሄ ለስንታችን ሊበቃ ነው አትበል። ሳጨርሰው ትን ብሎ ትሞት ነው ምኑን አውቀው ነው። ስለዚህ እንደዚያም አትበል። ስትበላ ምላስህን አታጩህ ይላል መጽሐፍ ቅዱስ። እኮ ነው ማምላክ ምላሱን አያጮህም እንደሆነ አሁን አድርጌ ያላሳያችሁ ነገር ነውር ነው። ምላሱ እንደምሎ ጫጫጫ ያርግ የሚበላ እንደዚህ አይፈቀድም። ክርስቲያን አፉን ገጥሞ በልክ እኮ ነው ሁሉ ነገራችን እኮ። እኛ እኮ ልክ ያለን መስመር ያለን ሰዎች ነው። ምላሱን አታጮህ፣ እጅህን አትላስ ይላል አዛኝን። ወጭቱን አትጥረግ፣ ማይዱን ወደ አንተ አትጎትት።
እየቀደም አትቅረብ ይላል። ይሄን ገበሬውም ይለዋል። እየቀደም መቅረብ የስስት ይመስላል ይላል። መጀመሪያውን ቀርበህ ነው መጀመር። የሚበልጡ ሰዎች ካሉ ቀድመህ እጅህን አትስደድ ይላል። ኋላ አንተ ስደድ፣ ከሁሉ አስቀድመ ከሁሉ በፊት ከሁሉ በኋላ እጅህን ወደ ማዕዱ ስደድ፣ ከሁሉ በፊት ደግሞ አስቀድመህ ተው ይላል። እንደ ሰው ያለ ክፉ የለምና ከሁሉ በፊት አስቀድመ ምን በላለ ተው። መጥኖ የሚበላ እንቅልፉት ይላል። መጥኖ የማይበላ ሰው ግን ትርፉ ጓታናና ብስና ነው ይላል። ያ እንደዚህ ያለን የሚያተርፈው ማለት ያ ሊጸልይም ያን እያገሳ ጸሎቱም አይረባም በእውነቱ። ወዲያው እዚህ ቅንድቡ ላይ ይውላችሁ። አሁን ቅንድቡ ላይ ይሄ እንዲያው ብዙ ኩንታል ጤፍ የተጫነበት ይመስልና እንቅልፍ ያመጣና ይዞለት ነው። ዝም ብሎ ያን የሚበላ ሰው እውነቴን ነው መጸለይ አይችልም። አሁን እንግዲህ ባለ 50 ይመጣል። ያንን ይለው ሙቸከር የሚሆን ዝም ብሎ ያንን ዶሮውንም ቂጣውንም እንግዲህ ያንን ያረግና ምኑን ይነሳዋል። እዚህ ወዲያ ዝም ብሎ በቃ በል እንግዲህ ጸሎት ጤና ይስጥልኝ በአብይ ጾም እንገናኝ ብሎ መተኛት ነው ማለት ነው። ስለዚህ ተመልከቱ፣ ይሄ የወደቀ ግንድ መስሎ ወድቆ ማደር እንደው ክርስቲያን ውዳቂ አይሆንም። ተግቶ እንደ ወታደር መጸለይ ያለበት ያ አንደኛ ሰርታችሁ ብሉ፣ ስትበሉም በልክ ብሉ፣ መከራም ልመዱ። እንዲህ እንድናደርግም ደግሞ አምላከ ቅዱሳን ይርዳን። አቡነ መብዓ ጽዮን ኢትዮጵያዊ ጻድቅ ሲበሉ ክፍለ መድኃኔዓለም እያሉ ያኖሩ ነበር። የመድኃኔዓለም ድርሻ፣ እስኪ የመድኃኔዓለም ድርሻ በሉ። ስለዚህ ሁላችሁም ስትበሉ የመድኃኔዓለም ድርሻ አስቀምጡ። እግዚአብሔር እንግዳ ይልክላችኋል። ለዚያ ሰው ካልመጣላችሁ ወስዳችሁ ስጡ። መስጠት በነገራችሁ ላይ ሁለት አይነት ነው። እንዴት አይነት ነው? ለክርስቲያን ከቤት ተወስዶ ይሰጣል። ለማያምን ሰው ግን ሲለምን ብቻ ይሰጣል። ሁለት ነው። ክርስቲያን ለክርስቲያን የሚሰጠው ከቤቱ ወስዶ ነው። ከጎረቤቶቼ እነማን የሚበሉት አላቸው ብሎ እነማን የላቸውም ብሎ ለክርስቲያን ሳይለምን ወስዶ መስጠት ይገባል። ሃይማኖት ለሌላቸው ሰዎች ደግሞ ሲለምኑ ብቻ መስጠት ይገባል ብሎ መጽሐፍ ያስተምራል። እሱን አድረግ አለብን። ለመድኃኔዓለም ድርሻ አስቀምጦ ለተማሪ አሁን በእውነቱ ማለት ነው ስንት ተማሪ አለ እዚህ ውስጥ እንዲያው እኛ አሁን ስንት እንዲያው በጵጵስና የምናውቃቸው ወንበር ተክለው የሚያስተምሩ ስንት እንደው በእውነቱ ማለት ነው አንድ ቀን መስቀል ቢያሳልሙን ብለን ምንናፍቃቸው አባቶቻችን ትልልቅ አባቶቻችን ራሱ እኮ እንደ ዋዛ ቁራሽ እንጀራ ጠለን ያስተማርናቸው ናቸው አይደሉም? ናቸው በእውነቱ ማለት እኛ ሲተርፈን የሰጠነው እንጀራ ነው ጳጳስ ያፈራልን። ሲተርፈን የሰጠነው እንጀራ እኮ ነው ሊቃውንትን ያፈራልን ማለት ነው። ብዙ ዲያቆናት፣ ካህናት፣ መነኮሳትን ያፈራልን እንድንፈታ የሕይወት እንጀራ የሚያቀብሉን ሰዎች ቁራሽ እንጀራ የጣልንላቸው ናቸው። ለሱ ድርሻ ሰጥተን ለተማሪዎች ድርሻ ሰጥተን ማወቅ አለብን። በየጊዜው ለድሃና ለተማሪ ድርሻ ስጡ። እንድንሰጥም አምላከ ቅዱሳን ይርዳን። ሰው ይውላችሁ ሰው አያውቅበትም እኮ ጾም ሲባል ይበላል፣ በሚበላበት ሰዓት ደግሞ ይጾማል። ምን ማለት ይመስላችኋል? አሁን ሰው ጾም ሲባል አላል ዝም ብሎ ይበላል 24 ሰዓት። እኔ ይቅርታ አድርጉልኝ ጾም አልወድም፣ አስተዳደጌ ጀምሬ የሀብታም ልጅ ነኝ፣ እኔ ጭንቅ አልችልም እያለ ይበላል። ዝም ብሎ ማልደ ይበላል። ተመስገን ነው። ኋላ ግፊት ይመጣል። ቁልጭ በቃ እስቲ እንዲያው እዚያች ቆሎ አምጦልኝ ወይ እንትን ፈልጉልኝ። ግብጦ የሚባል አለ ታውቃላችሁ? የግብጦ አረቂ ቤት ነው የሚሸጥ እያለ መከራውን ሲያይ ይውላል ማለት ነው። የሚወደውን ስጋ ምን አለ በሚገባው ሰዓት በልቶ በሚገባው ሰዓት የጾመ ሰው ሰውነቱም ጤና ይሆናል። ጤናውን ያድለን እግዚአብሔር። ተዛዝነን እንድንበላም እግዚአብሔር ይርዳን። ምግብ ካለ ምግቡን ሰው ካወቀበት ያድነዋል፣ ካላወቀበት ያጠፋዋል። ስለዚህ መብሉን ለቁመተ ሥጋ ያክል እናድርገው። እግዚአብሔር ከሁላችን ጋር ይሁን።